ዝነኛው ፓስተር ኦርቶዶክስ ሆነ። አገልጋይ ደምረው አሁን ከእውነተኛይቱ ከኦርቶዶክስ ቤተክርስቲያን ላይ ተደምሯል። ጤና ይስጥልኝ፣ እንዴት ናችሁ የኔ ቤተሰቦች? በጣም ጠፍቻለሁ አውቃለሁ። ረጅም ጊዜ ሆኖኛል፣ ከአንድ ሳምንት በላይ ሆኖኛል ወደ እናንተ ከመጣሁና ተነፋፍቀናል፣ ተጠፋፍተናል። እንዴት ናችሁ የተግባር ሚዲያ እናንተ ምርጦች የኔ ቤተሰቦች፣ የምታበረታቱኝ የምትመለከቱ፣ እንዲሁም ዩቲዩባችንን ተማምናችሁበት ሰብስክራይብ ያደረጋችሁና የደውል ምልክቱን የተጫናችሁ ቤተሰቦቼ በያላችሁበት የዓለም ጥግ ሁሉ በያላችሁበት የሰዓት አቆጣጠር እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን አደራችሁ። ይህ ተግባር ሚዲያ ነው። ሰብስክራይብ ካላደረጋችሁት የደውል ምልክቷን ካልተጫናችሁ እንግዲህ የሰብስክራይብ በተኑን እየተጫናችሁ የደውል ምልክቱን በመጫን የኛ ቋሚ ቤተሰብ መሆን ትችላላችሁ። ተግባር ሚዲያ በአዳዲስ መረጃዎችና በአዳዲስ ጉዳዮች ወደ እናንተ በርካታ ጉዳዮችን እያደረስን እንገኛለን። ዛሬ በዕለተ መድኃኔዓለም እጅግ በጣም አስደሳች ዜና ሰምተናል። በቲክቶክ ፕላትፎርም ታዋቂ ከሆኑ የፕሮቴስታንት ፓስተሮች መካከል አንዱ የጨለማ ጉዞ በቃኝ ኦርቶዶክስ ላይ ነው እውነት ያለው በማለት ዛሬ በቦሌ ደብረሳሌም መድኃኔዓለም ቤተክርስቲያን ይችን ማህተብ ይችን ጌታችን ኢየሱስ ክርስቶስ የተሰቀለባትን መስቀል በአንገቱ ላይ አጥልቆ ስመ ክርስትናን ተቀብሎ የሥላሴ ልጅነትን አግኝቶ ከእውነተኛይቱ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ተደምሯል። አገልጋይ ደምረው ይባላል። እንግዲህ ስለሱ አዳዲስ መረጃዎችን ዛሬ ወደ እናንተ አደርሳለሁ። በፕሮቴስታንቱ ዓለም ድንጋጤ ተፈጥሯል። በተለይም በሚዲያ ላይ በሚንቀሳቀሱ የፕሮቴስታንት አገልጋዮች ዘንድ ከፍተኛ ድንጋጤ ነው እየተፈጠረው። በርካቶች ያሉበት ጨለማ እየታወቃቸው ወደ እውነተኛይቱ የብርሃን መንገድ እየተመለሱ ይገኛሉ። በተጨማሪም ብፁዕ አቡነ ገብርኤል ቅዱስ ሲኖዶስ የወሰነላቸውን ውሳኔ በመጣስ በአርምመው እንዲቆዩበት ከተወሰነ ባታቸው በመውጣት እንግዲህ በይፋ እጅግ ልክ ያልሆነ አካሄድ መሄዳቸው ደግሞ ሌላኛው አነጋጋሪ ጉዳይ ነው። እሱንም በስፋት እንመለከታለን። የተግባር ሚዲያ አድማጮችና ተከታታዮቻችን እስከዚህ ቪዲዮ መጨረሻ ድረስ አብራችሁን በመቆየት የተለያዩ መረጃዎችን ስለ አገልጋይ ደምረው ስለ ብፁዕ አቡነ ገብርኤልና ሌሎች መሰል ጉዳዮችን እንድታደምጡ በዚሁ አጋጣሚ ግብዣይን አቀርባለሁ። አብራችሁን ቆዩ። ታዋቂው ቲክቶከር አሰርቶት ትናንትና ያስመረቀው ቤተክርስቲያን የዚህ ሳምንት መነጋገሪያ ጉዳይ ሆኗል። ዮኒ የሰማዕቷ ልጅ ይባላል፣ በቲክቶክ ስሙ ማለት ነው። ብዙዎቻችሁ ታውቁታላችሁ። ዮኒ የሰማዕቷ ለ2 ዓመት ያክል አካባቢ በሶሻል ሚዲያ በቲክቶክ ብቻ በመንቀሳቀስ ሌሎች ወንድሞችም አግዘውት በርታ መድኃኔዓለም ቤተክርስቲያንን አስመርቋል። በርታ መድኃኔዓለም ቤተክርስቲያን ለዓመታት ያክል በዚሁ ታዋቂው ቲክቶከር ሲሰራ ከቆየ በኋላም በትናንትናው ዕለት ህንፃ ቤተክርስቲያኑ ተመርቆ ለአገልግሎት ክፍት ተደርጎ ዛሬ ደግሞ የመድኃኔዓለም ታቦት ወጦ ንግስ አድርጎበታል። ታዋቂው ቲክቶከር ዮኒ የሰማዕቷ በሶሻል ሚዲያ በመንቀሳቀስ ትልቅ ቤተክርስቲያን ማሰራት ችሏል። ይህ ደግሞ የሚያሳየው በሶሻል ሚዲያ ላይ ያሉ ወንድሞቻችን ምን ያክል ተአምር እንደሚሰሩ፣ ምን ያክል የበረከት ስራዎችን እንደሚሰሩ እንዲሁም ደግሞ እርስ በርስ ከተሳሰሩ ደግሞ ምን ያክል ተአምር መስራት እንደሚችሉ የሚያሳይ ጉዳይ ነው። አንዱ ቲክቶከር ሌሎች ወንድሞችም እያገዙት በዚህ ልክ ቤተክርስቲያንን ማሰራት ከቻለ 20-30 ኦርቶዶክሳውያን ቲክቶከሮች ደግሞ በጋራ በመሆን ምን ያክል የልማት ስራዎችን እንደሚሰሩ ያሳየን ጉዳይ ሆኗል። በዚሁ አጋጣሚ ወንድማችን ዮኒ የሰማዕቷ እንኳን ደስ አለ እንላለን። በርታ መድኃኔዓለም ቤተክርስቲያን በትናንትናው ዕለት ተመርቋል። በሌላ መረጃ አገልጋይ ደምረው ዝነኛው ፓስተር ኦርቶዶክስ ሆኗል። ይህ ደግሞ በጨለማ ውስጥ ላሉ ወገኖቻችን ምናልባትም አስደንጋጭና የሚያስደነግጥ እንዲሁም የሚያስጨንቅ ዜና ነው። በተለይም በሶሻል ሚዲያ ላይ የሚንቀሳቀሱ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚቃወሙ ወንድምና እህቶቻችን ላይ ድንጋጤ ፈጥሯል። ለአስቸኳይ ስብሰባ እርስ በርስ መጠራራታቸው እየተነገረ ነው። አገልጋይ ደምረው በፕሮቴስታንት ቤተ እምነት ውስጥ የሚያገለግል ዝነኛ ፓስተር ሲሆን ከዚህ በፊት በሶሻል ሚዲያ ላይ ኦርቶዶክስን በመቃወም የተለያዩ ትምህርቶችን ያስተምር የነበረ ወንድማችን ነው። ነገር ግን በተለይም መድሎተ ጽድቅ የተባለውን መጽሐፍ
አንብቦ ወደ እውነተኛይቱ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሷል። ለዚህ ደግሞ በርካታ ዕቅበተ እምነት ላይ ያሉ ቲክቶከሮች አግዘውታል። በዛሬው ዕለት በቦሌ ደብረ ሳሌም መድኃኔዓለም ቤተክርስቲያን በዕለተ መድኃኔዓለም የሥላሴ ልጅነትን አግኝቶ ሀብተ ወልድ በመባል ክርስትና ስም ተሰይሞለት ወደ እውነተኛይቱ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሷል። ይህ ለበርካቶች የደስታ ዜና ሆኗል። በተለይም የጨለማ ህይወት ውስጥ ላሉ ወገኖቻችን ወደ ብርሃን እንዲመጡ ለምንፈልግ ለኛ ኦርቶዶክሳውያን ይህ ትልቅ መልካም ዜና ነው። አገልጋይ ደምረው ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን በመመለሱ እጅግ በጣም ተደስቷል። እስኪ ያስተላለፈውን መልእክት አንድ ደቂቃ ስጡኝና እንመልከት። ቀጣይ ዓመት እውነቴን ነው የምላችሁ፣ ቀጣይ ዓመት የተዋሕዶ ጊዜ ነው። የኦርቶዶክስ ተዋሕዶ ጊዜ ነው። የጠፉ በጎች ይመለሳሉ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ። ወደ ቤቷ ይመለሳሉ። ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ። ሁላችንም ከዚህ ቤተክርስቲያን ስንወጣ አስተምሮቷን ሳናቅ ትምህርቷን ሳናቅ ወጣን፣ ተንከራተትን። ከዛ መንከራተት ደግሞ እቅፍ ድግፍ አርጋ እጥብ አርጋ ለዚህ ወግ ማገር አደረሰችን። በጣም ደስ የሚለኝ እናቴ እጅግ በጣም የኦርቶዶክስ ተዋሕዶ አማኝ ናት። አባቴም እንደዚሁ። እንደተመለከታችሁት ነው አገልጋይ ደምረው ዛሬ ወደ እውነተኛ የኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሷል። በዚህም የተሰማውን የደስታ ሁኔታ ነው በቦሌ ደብረ ሳሌም መድኃኔዓለም ቤተክርስቲያን ተገኝቶ ለምእመኑ በማይክ ያስተላለፈው። ወንድማችን እንኳን ደህና መጣ፣ እንኳንም ተመለስክ፣ እንኳንም ዳንክልን፣ ሌሎቻችሁም እንደምትመጡ እንጠብቃለን። ሌላው የሳምንቱ አነጋጋሪ ጉዳይ የብፁዕ አቡነ ገብርኤል ጉዳይ ነው። ብፁዕ አቡነ ገብርኤል በፈጸሙት ዶግማዊ ስህተት ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀይ መስመር የሆነውን ዶግማ በመንካታቸውና በመጣሳቸው ምክንያት ቅዱስ ሲኖዶስ ውሳኔ ወስኖባቸው ነበር። ባሳለፍነው ሳምንት ረቡዕ ስብሰባውን አድርጎ የነበረው ቋሚ ሲኖዶሱ ብፁዕ አቡነ ገብርኤል ያሉበት ሁኔታና ጉዳያቸው በሊቃውንት ጉባኤ ተጣርቶ ለውሳኔ እስኪቀርብ ድረስ በበዓታቸው ተወስነው እንዲቀመጡና የትም እንዳይንቀሳቀሱ ትዕዛዝ አስተላልፎባቸው ነበር ብፁዕ አቡነ ገብርኤል። ነገር ግን ይህንን ትዕዛዝ በመጣስ ቅዳሜ ዕለት ከበዓታቸው በመውጣት አምቦ በመሄድ አንድ ህንፃ ቤተክርስቲያን ሲመርቁ ተስተውለዋል። ብፁዕ አቡነ ገብርኤል እውነተኛ አባት ቢሆኑ ኑሮ፣ እውነተኛ መነኩሴ ቢሆኑ ኑሮ የቅዱስ ሲኖዶስን ውሳኔ እንደ በጎ በመጠቀም ሱባኤ ሊይዙበት፣ በአርምሞ ሊወሰኑበት ይገባ ነበር የሚሉ በርካታ ኦርቶዶክሳውያን ቅሬታ እያቀረቡ ነው። ብፁዕነታቸው ግን የቅዱስ ሲኖዶስ ውሳኔን ወደ ጎን በመተው ወደ አምቦ ከተማ በመሄድ ወደ አገልግሎት መሰማራታቸው ነው የተነገረው። ቋሚ ሲኖዶሱ የወሰነው ውሳኔም በመሻሩ ምክንያት ምን አይነት ውሳኔ ሊወስን ይችላል? ወደፊትስ ምን ሊፈጠር ይችላል? አብረን የምናየው ጉዳይ ይሆናል። ነገር ግን ቅዱስ ሲኖዶስ በየጊዜው ኮሚቴ እያቋቋመ በተንጠልጠል የሚያስቀራቸው አጀንዳዎች ብዙ ናቸው። እንደ ጃን ሜዳና መስቀል አደባባይ የመሰሉ ቦታዎችን እኛ ኦርቶዶክሳውያን ተነጥቀን የቀረነው በዚሁ የቅዱስ ሲኖዶስ የኮሚቴ ውሳኔ ስራዎች ነው። ስለሆነም ቅዱስ ሲኖዶስ ልክ እንደ ከዚህ ቀደሞቹ ኮሚቴውን ለይስሙላ አቋቁሞ ጉዳዩን በተንጠልጠል የሚያስቀረው ይሆን ወይስ ደግሞ ብፁዕ አቡነ ገብርኤልም ሆነ ፍኖተ ጽድቅ ሚዲያም ለእውነተኛይቱ የቤተ ክርስቲያኒቱ ቀኖና መሰረት ይዳኙ ይሆን የሚለውን አብረን የምናየው ቢሆንም ነገር ግን እኛ ኦርቶዶክሳውያን ወጣቶችና የሚዲያ ባለሙያዎች አሁንም ጫና መፍጠራችንን አጠናክረን ልንቀጥል ያስፈልጋል። ቤተ ክርስቲያን ቀይ መስመራችን ናት። ዶግማ፣ ቀኖናችን፣ ትውፊታችን፣ ስርዓታችን ሊከበር እንዲሁም ደግሞ ሊጠበቅ ያስፈልጋል። አድማጭ ቤተሰቦቻችን አብራችሁን ስለቆያችሁን እጅግ አድርገን እናመሰግናለን። በሌላ መረጃ ዳግም ወደ እናንተ እንመለሳለን። ተግባር ሚዲያን ሰብስክራይብ አድርጉ። ሰላም ሆኖ